ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ብለናል። ሰላማችሁ በክርስቶስ ፍቅር ይብዛልን እያልኩኝ እንኳን አደረሳችሁ ለአዲሱ ዓመት ለ2017 የሰላም 17 እንኳን አደረሳችሁ። 2017 የሰላም የፍቅር የደስታ የአንድነት ይሁንልን ያድርግልን ፈጣሪ አምላካችን። እኛንም በሰላም ወደ ሀገራችን ይመልሰን። ስደተኞችም ይጠብቃቸው፣ ከመከራ ስቃይ ሁሉ ይሰውራቸው። ባሉበትም ሰላማቸው ይብዛልን፣ ሰላማችንም ይብዛልን እያልኩኝ ዛሬ አንድ ገጠመኝ እነግራችኋለሁ ማለት ነው ውዶቼ። ሁላችሁም እንድታደምጡኝ እፈልጋለሁኝ። አንድ ስልክ ጥሪ አለ ማለት ነው። ሄሎ፣ አቤት። እግዚአብሔር ይመስገን ሰላም ነው። ፈጣሪ ይመስገን። እንዴት ነው? ደህና እግዚአብሔር ይመስገን። ሀገር ሰላም? ምን ሰላም አለ? ካንተ አፍ ቆይ መቼ ነው ሰላም የሚገኘው? አንድ ቀን ሰላም ስታወራ አይቼም ሰምቼም አላውቅም። ሰላም ሳይኖር ታዲያ እንዴት ሰላም አለ እላለሁ እኔ። ጉድ ፈላ። ምን ተፈጠረ? ኑሮ ተወዷል። እና ታዲያ ኑሮ አንተ ጋር ብቻ ነው እንዴ ተወደደ? ሁሉም ጋር ነው እንጂ የኔው ይብሳል እኮ። ምን ቸገረሽ አንቺ? ዝም ብለሽ አታደምጭም እንዴ? ጉድ እኮ ነው እንዴ! እንዴት ነው ዝም ብዬ ማደምጠው? ምን ፈልገህ ነው ታዲያ አሁን? እንደዚህ ካልሽማ በቃ ጆሮ ሰጥቼ ላድምጥሽ ማለት ነው። እሺ አድምጠኝ። ትንሽ ብር ፈልጌ ነበረ። እንደው ትንሽ ብር ብትልክልኝ ጥሩ ነበረ። እንደው ለነፍሴ ድረሺ እስኪ። ምን ለነፍሴ ድረሺ? አዎ ምን ችግር አለ? ለነፍስ መድረስ አትችይም እንዴ አንቺ ደግሞ? ስንት ብር ነው የምፈልገው? እሺ ንገረኝ። 100,000 ብር ብትሰጪኝማ በምን እድሌ ደስ ይለኝ ነበረ። በስማ ደግሞ 100,000 ብር ምን ሊሰራልክ ነው? ኢትዮጵያ ላይ እኮ አሁን 100,000 ብር እኮ ወረቀት አድርጓታል። አንቺ ደግሞ ለአንድ ቀን መዝናኛ ይሆነኛል። የፈጣሪ አለ። የምርክን ነው? አዎ። እና ታዲያ እንዴት ይሻላል? እኔ አሁን እኮ 100,000 ብር በእጄ የለኝም። ምን? አዎ በእጄ የለኝም። አንቺ የምትሰሪው የት ነው የምታደርጊው? የምትሰጪው ሰው አለሽ እንደዛ? ወይ ፈጣሪ! ይሄን ነው መሸሽ እንግዲህ። እኔማ ለማን እሰጣለሁ? የምሰጠው ሰው የለኝም። አንተ ነህ እስከ ዛሬ ድረስ ስትወስድ የነበርከው። ለማን እልካለሁ? ሌላ ከጎን ያለኝ ሰው አለ እንዴ? አይ እንደዛ ከሆነማ ለማንም እያወጣሽ እየሰጠሽ ነው እንጂ ዝም ብለሽ 100,000 ብር የለኝም አትይም። ለመሆኑ ስንት ነው የሚታሰብልሽ የወር ደመወዝ? ወይቹ ጉድ ብሏል ሰውዬው። እንዴ ደግሞ የደመወዝን ሂሳብ እንድንገርክ እንዴ? ታዲያ ከኔ ከደበቅሽማ ምን ትርጉም አለው? ሌላ አጋር አለሽ ማለት ነው? ኧረ እኔ በፍጹም ሌላ አጋርማ የለኝም። አንተው ነው ያለከኝ። ሌላ ማን አለኝ ብለክ ነው? ማንም የለኝም ሌላ። አሁን ወደ ገደለው ግባ። ለምንድን ነው የፈለከው? እንደዛ ከሆነማ የሆነ ሱቅ መክፈት ፈልጌ ነበር። እንደውም ጨመር አድርግሽ ብትልኪ ጥሩ ነበር። ደግሞ ጭማሪውን አመጣክ። 100,000 ብር የለኝም እልካለሁ። ድጋሚ ጭማሪ ታመጣብኝ። እያደረች ባቄላ አትቆረጠውም አሉ። ጉድ እኮ ነው። ይህ ደግሞ የማን ተረት ነው? የአባቴ ነው። የአባቴ ተረት እንዲሉኝ ነበር አባቴ። ምን ይሻልካል ታዲያ? አሁን ምን ብናደርግ ይሻላል?
አሁን ሱቅ መክፈት ነው የፈለከው አይደለ? አዎ። እንዴው ባለፈው እኮ ልኬልክ ነበር ሱቅ ከፍታለሁ ስትል እኮ ወደ 300,000 ብር ልኬልክ ነበር። ያ ሱቅ ምን ሆኖ ነው ባክህ? ያኛውማ አንድ ለአንድ እያወጡ ጨረሱብኝ እኮ። ወይ ማን የጨረሰብክ? እንግዲህ ይሄ ነው ብዬ አልነግርሽም። እንግዲያው አንተ ትሆናለህ እንጂ ሌላ ማን ይጨርስ? ጨረሱብኝ? አሁን ትዝ አለኝ። ወይ ጉዴ! ሚስጥር አወጣው። ደግሞ ምንድነው ትዝ ያለሽ? በፈጣሪ ነገርን ወዴት ነው እየወሰድክ ያለከው? ኧረ እኔ ምንም ነገር የሰማሁት ነገር የለም። ከነገርከኝ ንገረኝ። ያኛው ምን አደረከው ነው ያልኩክ? ነገርኩሽ እኮ አይጦች እያወጡ በልቶ ጨረሱ። አይጦች? አዎ። ወይ ጉድ! አይጥም ሰው ሆነ እንዴ ታዲያ ምን ይሻልካል አሁን? እንደውም በቃ ይቅርብህ እባክህ፣ ዝም ብለህ ቁጭ ብለህ ብትቀለብ ይሻልካል። እንደሱ ይሻላል መሰለኝ አረ እኔማ ቁጭ ብዬ መቀለብ አልፈልግም። እንዴ እስከዛሬ ድረስ እየተቀለብካለ እንዴ? ምን አባክ? ማን ነው ምን አባ መጥተው? ራስህማ ምን ነው? ምን አባክ? እኔ እንደ ሻማ እየቀለድኩኝ አንተ እዚያ እየተደላደልክ ደግሞ አፈር አባክ ብላ ያጠራው ሞላጫ። ማን ነው የምትዩ? ኧረ በስመ አብ! ራስህና ማን ነው ታዲያ? ሌላ ማን ነው ካንተ ጋር ለማውራው? ሌላ ማን አለ? የወንድምየው ስልክ ጥሪ መጣ። ሄሎ ወይ! እግዚአብሔር ይመስገን ሰላም ነው። ፈጣሪ ይመስገን። እንዴት ነህ? እግዚአብሔር ይመስገን። አረ ሰላም ነው፣ በእውነት ሰላም ነው። ምን ነው አዲስ ነገር አለ እንዴ? ምን ተፈጠረ? ምን? አሁን ደውሎልኛል ነበር እንዴ? ድራማ መሆኑ ነው? ድራማ እየሰራችሁ ነው? ለማን? ለኔ? የሚጠቅመኝ ነገር ከሆነ ንገረኝ። የማይጠቅመኝ ዝም ብሎ ወሬ ከሆነ ደግሞ እንዳልነግረኝ ማለት ነው። እሺ ይሄማ ደስ ይላል። ወንድም ካለ እንዴ ምን ራስ ወዳጅ ነው ትላለህ? ጉድ እኮ ነው ዘንድሮ። ወንድም መሆኑን ረሳ እንዴ አንተ ደግሞ? ወንድሜን በልኩ ይሁን። ምን አደረገክ እስከዚህም ድረስ? በእውነት በል እስኪ። አንቺ ደግሞ ሲነግሩሽ አይገባሽም እንዴ? እንዴ ሲነግሩኝማ ይገባኛል። እየሰማሁ አይደል እንዴ ታዲያ? ምን አልሽኝ? ባልና ሚስት አይነካ አልሽ መሰለኝ። ጆሮዬ እሱ መሰለኝ የሰማው። ኧረ እኔ እንደዛ አላልኩም። ምን በወጣክ? እንደዛ ከሆነማ ጥሩ ነው። እሺ አባት ጋጥ ነው ያልኩት፣ ሌላ ምንም አላልኩትም። ለምን እንደዛ ትያለሽ? አባት ሲል አላዲያ የታውቃቸዋለሁ ደግሞ እኔ በስግደት ዓለም ላይ እኮ ብዙ አመት ነው ያሳለፍኩት። ሲጀምር ደግሞ ያው እኔ አላውቃቸውም በርግጥ። ባታውቂያቸውም እኮ አባትሽ ናቸው። እሺ በቃ ላንተ ስል ይቅርታ። እንደዛ ማለት አልነበረብኝም። ቢሆንም ግን አናዱኝ ስለሆነ ነው። እሺ አብሽሪ፣ ችግር የለውም። ግን ምን እየሰራ ነው እሱ እስካሁን ድረስ ያለው? የሆነ ነገር ጠይቆኝ ነበር። ምን ጠየቀሽ ደግሞ?
እሱ ስራው እኮ እንቅልፍ ብቻ ነው። ምንድነው የሚጠይቅሽ ሌላ? ስራ እኮ አይሰራም። አንቺ እኮ ነሽ ያንደላቀቅሽው። ኧረ እኔ ምን አደረኩት ደግሞ? ጉድ ፈላ። ምን አደረኩኝ እኔ? ዝም ብለሽ እያነሳሽ ብር እየላክሽ እና ታዲያ ቸግሮኛል ካለ እኮ አንድ ሰው ከሀገር እስከወጣ ድረስ ከቸገረው ለመላክ መሰለኝ እንዴ? የልጅ አባት አለ እንዴ? እንዴት ነው ማልክለት? አንተ ደግሞ ማሰብ አለበት። የልጅ አባቱን በልኩ መሆን አለበት እኮ። ስትልኪ ቀስ እያልሽ ነው። ዝም ብለሽ እያነሳሽ ስትልኪ እኮ ላንቺም ማሰብ አለብሽ። እሱ ላንቺ ሲያስብ እኮ ነው። ጉድ ፈላ። ወይ ጉድ! ዛሬ ደግሞ ይሄ እንዲያሰማኝ ነው የደወልክልኝ? ቅድሚያ አንተ፣ እሱ፣ ከዛ አንተ። ግን ለማንኛው በእውነት በጣም አመሰግናለሁ። እሺ ክበርልኝ። የእውነቴን ነው የምልህ። ኧረ ችግር የለውም። እሺ በጣም አመሰግናለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገሮችም ከሀገር ውስጥም ያላችሁ በሙሉ እቺን ነገር ከወደዳችኋል ላይክ አድርጉ። እሺ ሰምታችኋል። እስኪ ጧጧ አድርጉና አሳድጉም ማለት ነው። ለቤቴ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሼር እያደረጋችሁ ተባበሩ ማለት ነው። እሺ